እንደ አንድ ድርጅት ሶስት ስራዎችን ይዘዋል። ከሶስቱ ስራ ሁለቱ ለየብቻቸው ከሁለቱ አንዱን መርጠን ወይም አንዱን እንመርጣለን፣ አንዱን እንጥላለን። ሶስተኛው ስራ ግን ሁለቱንም እየሰራን መስራት የምንችለው ሶስተኛ ስራ አለ። ስለዚህ እዚህ አፕሊኬሽን ላይ ሶስት ትልልቅ ስራዎች አሉ። የመጀመሪያው ስራ ምንድን ነው? ኤጀንትነት ይባላል። በጣም ብዙ ሰው እየሰራ እና በጣም ውጤታማ እየሆነበት ያለበት ስራ ምን ይባላል? ኤጀንት ማለት አሁን እኔ እየሰራሁት ያለው ስራ ነው። ያ ምንድን ነው? ፕላትፎርሙ አፕሊኬሽኑን የሚያስተዋውቁ ሰዎች ይፈልጋል። ወኪል ሆነው ፕላትፎርሙን አስተዋውቀው ሌሎች ሰዎችን ወደዚህ አፕሊኬሽን አምጥተው ኮይን የሚያንቀሳቅሱ ሰዎችን ወይም ጊፍት የሚደራረጉ ሰዎችን እንድንፈጥርለት ይፈልጋል እና ለዚህ ደግሞ ኤጀንት ሆነን መስራት እንችላለን። ኤጀንት ኔትወርክ ማርኬቲንግ ነው የሚሰራው። ይሄ ማለት ሰዎችን ወደ ፕላትፎርሙ አምጥቶ ፕላትፎርሙን ለሰዎች በማስተዋወቅ እነዛ ሰዎች እዚህ አፕሊኬሽን ላይ ኮይን ባንቀሳቀሱ ቁጥር ወይም ኮሚትድ ሆኖ በሰሩ ቁጥር ምን ያደርገናል? ፕላትፎርሙ ኮሚሽን ይከፍለዋል ለዛ ለኤጀንቱ ማለት ነው። ስለዚህ ኤጀንትነት አፕሊኬሽኑ ማስተዋወቅ፣ ከዛ በመቀጠል ከቲሞቹ ምን ማለት በቲሙ አማካኝነት ከአፕሊኬሽኑ ኮሚሽን መከፈል ነው። ሌላኛው ሁለተኛው ስራ ለሴቶች ሲሆን ኤሳይድን፣ ለወንዶች ሲሆን ሮኬት ሆስት የሚባል አንድ ስራ አለ። ይሄ ደግሞ ኢንተርቴን ማድረግ ነው። እዚህ ፕላትፎርም ላይ የሆነ ታለንት ያለው ሰው መስፈን ሊሆን ይችላል፣ መዘመር ሊሆን ይችላል፣ መሳል ብቻ ሰዎችን ኢንተርቴን ሊያደርግ ይችላል እና ጊፍት ላገኝበት ይችላለሁ የሚለውን ስራ ለአፕሊኬሽኑ በማሳወቅ ሴት ከሆነች ኤሳይድን ትሆናለች፣ ወንድ ከሆነ ደግሞ ሮኬት ሆስት ይሆናል። እነዚህ ሰዎች ከፕላትፎርሙ በቋሚነት የሚለቀቅላቸው ሪዋርዶች ይኖራሉ። እነዛን ሪዋርዶች ወይ እነዛን ክፍያዎች ለማግኘት ግን ምን አላቸው? የሚጠበቅባቸው ነገር አለ። የመጀመሪያው ምንድን ነው? ጊፍት ማግኘት። ከሰዎች ፕላትፎርሙ ያስቀመጠውን ያህል መጠን ጊፍት ሲያገኙ ነው ያ ሪዋርድ የሚለቀቅላቸው። ጊፍቱ ማግኘት ካልቻሉ ሪዋርዱ ምን አይለቀቅላቸውም። ስለዚህ ኤሳይድል የሚባል ጊፍት ሲኖረን ምን የምናገኝበት ሪዋርዶች የምናገኝበት ስራ አለ ማለት ነው። ሌላኛው ደግሞ ጌመር መሆን ነው። ወይም እዚህ ፕላትፎርም ላይ ጌም አለች። ለምሳሌ እዚች ስክሪናችሁ ላይ የምትታይ ጌም አለች። ሌብል 2 በላይ ለሆናችሁ ሰዎች እቺ ጌም 9 አይነት ጌሞችን ይዛለች። ዊን ናቸው። ያው የስልክ ጌሞች ናቸው የሚመስሉት። በኮይን ነው የምንጫወተው። ዊን ናቸው። ዊን ካረግን እንበላለን፣ ሉስ ካረግን ደግሞ እናጣለን ማለት ነው። ይሄን ጌመር ግን ኤጀንትም ሆነን እየሰራን ኤሳይድል እና ሮኬትም ሆነን እየሰራን ምን ማለት እንችላለን? መጫወት እንችላለን። እነዛንም ሳንሆን መጫወት እንችላለን። ስለዚህ ወደ እነዚህ ስራዎች ከመቀላቀላችን በፊት እዚህ አፕሊኬሽን ላይ ፕላትፎርሙ ሆስት ብሎ የሚጠራን ሰዎች አለን። ሆስት ማለት ወይ ሮኬት ሆስት ያልሆነ ወይ ኤሳይድል ያልሆነ ወይ ኤጀንት ያልሆነ ገና አፕሊኬሽኑ ላይ የተቀላቀልን ሰዎች ማለት ነው። እነዚህ ሰዎች ሪዋርድ ተዘጋጅቶላቸዋል። ትንሽ ነገርን በማድረግ ከአፕሊኬሽኑ ኮይን እና ፖይንት ይሰበስባሉ። ይህ ፕላትፎርም ኮይን አምራች ነው ብለናል። ክፍያዎች ይከፍላል። ይህንን ክፍያ የሚከፍለን ግን በኮይን እና በፖይንት አማካኝነት ነው። እነዚህ ኮይን እና ፖይንት ሁለቱም ዶላር ናቸው። እነዚህ ኮይን እና ፖይንት ሁለቱም ዶላር ናቸው። በሁለቱ ግን የተወሰነ ልዩነት አለ። ለምሳሌ ኮይን ምን ማለት አይችልም፣ ከዚህ አፕሊኬሽን ዊዝድሮ መሆን አይችልም። ኮይን ከዚህ አፕሊኬሽን ዊዝድሮ መሆን አይችልም። ዊዝድሮ መሆን የሚንችለው እና በቀጥታ ወደ ዶላር የሚቀየረው ደግሞ ምንድን ነው? ፖይንት ማለት 10,000 ፖይንት ማለት $1 ማለት ነው። 100,000 ፖይንት ማለት ደግሞ $10 ማለት ነው። ሚኒመም ዊዝድሮ ማድረግ የምንችለው የዶላር መጠን ወይም የፖይንት መጠን 100,000 ፖይንት ወይም $10 ነው። ከፖፖ ዊዝድሮ እንደ መጀመሪያ ሚኒመም ማድረግ የምንችለው